ሰላም 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 ጤና ይስጥልኝ የተወደዳችሁ ቤተሰቦች። አሁን እንግዲህ የምንገኘው ሌላ ታሪካዊ ሰፈር ውስጥ ነው እና ዱከም ላይ ቦሌ እየተባለ ይጠራ የነበረ ሰፈር እንደነበረ ስንቶቻችሁ ታስታውሱታላችሁ? እንግዲህ ቦሌ የተባለ ይጠራ የነበረው ሰፈር ከአብዮት አደባባይ ጀርባ ያለ ሰፈር ነው። አሁን አዲሱ የመዘጋጃ ቤት ህንጻ ከተሰራበት ቦታ በስተግራ ተገንጥላ መገባ መንገድ አለች። በሱ ጋር ስትገቡ ነው እንግዲህ አሁን ቦሌ ተብሎ ይጠራ የነበረውን ሰፈር የምታገኙት። አሁን አብዮት አደባባዩ ላይ ህንጻዎች ስላሉ ከህንጻዎች ጀርባ ተከልሎ የሚገኝ ሰፈር ነው ይሄ ቦሌ እየተባለ ይጠራ የነበረው ሰፈር። ቦሌ የተባለበት ምክንያት እንግዲህ አሁን እንደምታዩት እንዳለቀው የንግድ ሰፈሩ ነው። ሱቆች አሉ፣ ህንጻዎች እየተገነቡ ነው፣ ብዙ ንግድ ቤቶች አሉና ያኔ ግን የመኖሪያ ቤት ሰፈር ነበር እና ይሄ የምታዩት ሰፈር አራት ማዕዘን የሆነ ሰፈር ነው። አሁን በዚህ ባጃጃው በምትገባበት በኩል መንገድ አለ። ወደዛ እንሄድና ደግሞ የመልካ ዱከም ቀበሌ ጽህፈት ቤት የነበረው እሱ ፊት ለፊት ሌላ የሚገባ መንገድ አለ። እንደገና ፊት ለፊት ወደዛ ጋር 100 ሜትር ሄዶ ይገነጠላል። ዞሮ ቢመጣ ይሄ ሬክታንግል ውስጥ አራት ማዕዘን ውስጥ ያለ ሰፈር ነው ይሄ ቦሌ የሚባለው ሰፈር። ቦሌ የተባለበት ምክንያት በንግድ ስራ ላይ የተሰማሩ ሰዎች፣ በእህል ንግድ ስራ ላይ የተሰማሩ ሰዎች በብዛት ጥሩ ኢኮኖሚ ላይ የነበሩ ሰዎች ሰብሰብ ብሎ ይኖሩበት የነበረው ሰፈር ስለነበረ ነው የዱከም ሰዎች ቦሌ የሚል ስም ያወጡት። ያው የአዲስ አበባው ቦሌ የወጣበት የራሱ ምክንያት ይኖረዋል። ይሄ ግን ቦሌ ላይ እንግዲህ አዲስ አበባው ቦሌ ላይ በብዛት ጥሩ ኑሮ ያላቸው ሰዎች ናቸው ቦሌ ላይ ቤትም ሊያገኙ የሚችሉት። ቤት መግዛት አይደለም መከራየትም ውድ ነው ቦሌ ላይ ተብሎ ያኔ ስለሚታሰብ አዲስ አበባው ቦሌ የሀብታም መኖሪያ ነው ስለሚባል እዚህ ሰፈርም በሰዓቱ ጥሩ አቅም ያላቸው ነጋዴዎች ስለነበረ ሰብሰብ ብለው ይኖሩ የነበሩት ቦሌ የሚል ስያሜ ተሰጠው ሰፈሩን። እና አይሱዙ እንኳን አዲስ ሞዴል አይሱዙ ገባ ከተባለ እነኚህ ነጋዴዎች ነበሩ በሰዓቱ የሚገዙት እዚህ ሰፈር በብዛት። እና አቶ ሻሜ አለሙ፣ ደሳለው አለሙ ነፍሱን ይማር፣ አቶ ደሳለው አለሙ ነፍሳቸውን ይማር በቅርቡ ነው ከዚህ ዓለም በሞት የተለዩት። እነ አቶ መግራ አለሙ፣ እነ ታደሰ ኃይሉ፣ አቶ ጌታቸው ኃይሉ በንግድ ስራ ላይ የተሰማሩ ሰዎች በብዛት አይሱዙን አዲስ ሞዴል አይሱዙ ገባ ሲባል እኛ እነሱ ላይ ነው የምናየው። አይሱዙ ሲወጣ ሲገባ የሚታየው እዚህ ሰፈር ላይ ነው። ነጋዴዎች ነበሩ። ቦሌ የሚል ስያሜ የተሰጠውም እነሱ ሰፈር ስለነበረ ነው። ትልልቅ አባቶችም ደግሞ አሉ እዚህ አካባቢ እነሱ ሰፈር የሚኖር። አሁን እንኳን ፊት ለፊት በአጋጣሚ እየቀረስኩት ያለው ቤት የአቶ በልፉ ተድላ ቤት ነው። እንግዲህ አቶ በልፉ ተድላ ማለት ወደፊት ራሱን በቻለ መልኩ ታሪካቸውን የምንዘክርላቸው አሁንም ድረስ በህይወት የሚገኙ ትልቅ አባት ናቸው። ህግ አዋቂ ናቸው በብዙ ቦታ ማለት አሁን እንደዚህ ዘርዝረን አንጨርሰውም። ስለሳቸው ራሱን የቻለ ታሪክ ልንሰራላቸው የምንፈልገው አባት ናቸው አቶ በልፉ። ፊት ለፊት አሁን የሚታየን ደግሞ ኦልሞስት ቢልዲንግ እየተገነባ ያለ የ10 አለቃ አለማየሁ ኃይሌ መኖሪያ ቤት ነው። 10 አለቃ አለማየሁ ኃይሌ ከ9 ዓመታት በፊት ነው ህይወታቸው ያለፈው። ጠንካራ የፖሊስ ሰራዊት አባል ነበሩ እና እነኚህም አባቶች የሚኖሩበት ሰፈር ነበረ ይሄ ሰፈር። እና አሁን በጣም የንግድ ሰፈር የግርግር ሰፈር እንዳለ ሱቅ አለ በሩ ላይ እንደምታዩ ሰው የተተራመሰ ነው የምናየው። ንግድ ቤቶች አሉ። አሁን እንኳን የቆምኩበት ህንጻ የመዘጋጃ ቤቱ የገነባው ህንጻ ነው። በፊት ጎሎ የነበረበት ቦታም ሳይሆን አይቀርም። ምን ያሁን ያለውበት አብዮት አደባባይ እንግዲህ እግር ኳስ ሜዳም ስለነበረ አሁን በዚህ ጎሎ የነበረበት ቦታ ላይ ነው የቆምኩት ብል ይቀላል። እና ቦሌ ሰፈር ይባል ነበር። የመኖሪያ ቤት ሰፈር ነው። ጥሩ አቅም ያላቸው በንግድ ስራ ላይ የተሰማሩ ሰዎች ተሰብስበው ይኖሩበት የነበረ ሰፈር ስለነበረ ነው ቦሌ ሰፈር የተባለው። እና አሁን የንግድ ኤሪያ ሆኗል። የቀለጠው የንግድ ኤሪያው ባዶ ሆኖ እንኳን አታዩትም ቦታውን። ከመልካ ዱከም አሁን ወረዳ የሆነው ከመልካ ዱከም ቀበሌ ጽህፈት ቤት በዚህኛው አቅጣጫ ደግሞ ከማዘጋጃ ቤቱ ትይዩ የሚገኝ ሰፈር ነው ቦሌ ሰፈር የሚባለው ሰፈር ይሄ ነው። ያኔ የመኖሪያ ቤት ሰፈር ነበረ። አሁን ግን የቀለጠው የንግድ ኤሪያ ሆኗል። እና ቦሌ የሚባል ሰፈር ዱከም ውስጥ እንደነበረ ለማታቁ ለማሳወቅ፣ ለምታቁ ደግሞ ለማስታወስ ያህል ነው ቦሌ ተብሎ የጠራ የነበረው ሰፈር አሁን ያለበት ሁኔታ ይሄንን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ላይክ ማድረግ፣ ሼር ማድረግ፣ ፎሎ ማድረግ ማትርሱ። ፎሎ አድርጉ። አንፎሎም ይቻላል። የሚደብር ነገር ካያችሁ በፍጹም ይሄ አካውንት እኔ ጋር መምጣት የለበትም ካላችሁ አንፎሎም ይቻላል፣ ፎሎም ይቻላል። ላይክ እና ሼር አድርጉ። በሌላ ቪዲዮ እንገናኛለን።